በህልማችሁ ከሆነ ሰው ጋር ወሲብ ስታደርጉ አይታችሁ ከሆነ በህልም ከሆነ ሰው ጋር ወሲብ ማድረግ ያለውን መንፈሳዊ ትርጉም ልንገራችሁ። በነገራችን ላይ እዚህ ጋር ማወቅ መጠንቀቅም ያለብን ነገር በህልማችን ላይ የምናያቸው ወይም በህልም ሆነን የምናያቸው የትኛውም ነገሮች የመንፈሳዊ ህይወት ነጸብራቅ ናቸው። ስለዚህ እያንዳንዱ በህልማችሁ የምታዩት ነገር ትርጉም አለ። ስለዚህ ከምታውቁትም ከማታውቁትም ሰው ጋር ተኝታችሁ በህልማችሁ የምታዩት የወሲባዊ ድርጊት ያለውን መንፈሳዊ ነገር መረዳት በደንብ ያስፈልጋል። ይህንኛውን ሐሳብ ከተለያዩ ነገሮች አንጻር ማየት ብንችልም በዋነኝነት ግን ተኝታችሁ በህልማችሁ ከሆነ ሰው ጋር ወሲብ ስታደርጉ ማየት በዋነኝነት የሚያሳየው the spirit of lust ወይም ይሄ የዝሙት መንፈስ አንደር አታክ እንደሆናችሁ፣ ጥቃት ውስጥ እንዳላችሁ ወይም አታክ ውስጥ እንዳላችሁ። ብዙ ሰዎች በዚህ ሱስ ውስጥ በብዙ መንገዶች ሊገቡ ይችላሉ። ፖርኖግራፊ ስታዩ ልትገቡ ትችላላችሁ። ቀኑ ሙሉ ሜዲቴት እያደረጋችሁ የምትውሉት ከሆነ ሰው ጋር የሆነ ነገር ስለመሆን ምናምን ከሆነ አንደር አታክ ውስጥ ናችሁ ማለት ነው። እንዲሁም ደግሞ ስፒሪቹዋል ሜሬጅ ትፈጠራላችሁ ወይም ስፒሪቹዋሊ ቦንድ ታደርጋላችሁ። ሶ ዘ ስፒሪት ኦፍ ለስት አታክ እንዳያደርጋችሁ ፖርኖግራፊ ማቆም ሊኖርባችሁ ይችላል። አንዳንድ ቻት የምታደርጓቸው ሰዎች ማቆም ሊኖርባችሁ ይችላል። ስፒሪት ስለሆነ ማለት ነው፣ መንፈስ ነው። ዝሙት የሆነ ባህሪ አይደለም፣ መንፈስ ነው።